በዩኒቨርሲቲ ውስጥ የማግኘት ምስክርክ። ሰላም የፍትሕ አጋዥ ስልጠና ተከታዮች፣ ወደ ፍትሕ አጋዥ ስልጠና እንኳን በደህና መጡ። ወደ ዩኒቨርሲቲ መግባት ቀላል ሊሆን ይችላል፣ ነገር ግን በጥሩ ዲፒአይ 4.0 መመረቅ ስትራቴጂ እና ድፍረትን ይጠይቃል። ዛሬ በዚህ ቪዲዮ ውስጥ በዩኒቨርሲቲ ሕይወቶ ላይ ለውጥ የሚያመጡ 5 ዋና ዋና ስልቶችን ይዤላችሁ ቀርባለሁ። እስከ መጨረሻው ይከተሉ። የመጀመሪያ ደረጃ ይህ ስልት ቀደምት ወፍከ ነው። በዩኒቨርሲቲ ውስጥ ውጤቶች የሚጀምሩት ከቀን 1 ነው። ትምህርቶችን እንዳያመልጦት። መምህራን በፈተናዎች ውስጥ በመጽሐፍ ውስጥ የሌለ መረጃ ሊጠይቁ ይችላሉ፣ ነገር ግን የሚሉትን ብቻ። ስለዚህ የኮርስ ዝርዝሮን እንደ መሳሪያ ይጠቀሙ። ሁለተኛ ደረጃዎች ከብልጥ ማስታወሻ መውሰድ። የኮርኔል ዘዴ። አንዳንድ ቴክኒኮች ከመምህሩ የሚናገረውን ሁሉ ወደ ወረቀት አለመቀየር የኮርኔል ዘዴ ነው። ማስታወሻዎችውን በ3 ክፍሎች ይከፋፍሉ። የፍንጭ አምድ፣ ዋና ዋና አርዕስተ ዜናዎች። የማስታወሻ አምድ፣ አጭር ማብራሪያ፣ ማጠቃለያ፣ የ1 ደቂቃ ማጠቃለያ። ይህ በፈተናው ወቅት ለማስታወስ ቀላል ያደርግልዎታል። ሦስተኛ ደረጃዎች የ80-20 ደንብ፣ የፓሬቶ መርህ። አንዳንድ ስልቶች። እያንዳንዱ ተማሪ በተቻለው መጠን ያነባል፣ ነገር ግን ብልህ ተማሪ የሚያነባው አስፈላጊ የሆነውን ብቻ ነው። በትምህርት ዘርፍ 20 በመቶ የሚሆነው መረጃ በ80 በመቶ ፈተናዎች ውስጥ ይቀርባል። መምህሩ በሚያተኩርባቸው ርዕሶች እና ባለፉት ወረቀቶች ጥያቄዎች ላይ ያተኩሩ። አራተኛ ደረጃዎች የፌማ ቴክኒክ። አንዳንድ ቴክኒኮች ለሌላ ሰው ማስረዳት ከቻሉ አንድ ነገር በደንብ እንደሚረዱ እርግጠኛ ይሆናሉ። እንደ አስተማሪ ከጓደኛው ወይም ከራስዎ ጋር ይነጋገሩ። አስቸጋሪ ሆኖቦት የነበረውን እንደገና ያንብቡ። ይህ ዕውቀትዎን ከአጭር ጊዜ ወደ ረጅም ጊዜ ማደረ ትውስታ ይለውጠዋል። ደረጃ 5 አምስተኛ ደረጃዎች በቦታ መደጋገም። ከአንዳንድ ቴክኒኮች ከአንድን መጽሐፍ በአንድ ሌሊት ለመምጠጥ አይሞክሩ። አእምሮችን እንደ ባትሪዎች ነው፣ ለማረፍ ጊዜ ያስፈልጋቸዋል። ንባቦን በቀናት ይከፋፍሉት። በቀን 1-3 እና ከ1 ሳምንት በኋላ ይድገሙት። ይህ 4.0 ጂፒአይ የሚያስመዘግቡ ተማሪዎች ሚስጥር ነው። ተጨማሪ ጠቃሚ ምክር ጉሻ። የመጨረሻው ሚስጥር እንቅልፍ እና ጤናው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረግዎን አይርሱ። እንዲሁም ለሁሉም የዩኒቨርሲቲ ጓደኞቹ ያጋሩት። ምን ሌሎች ርዕሶችን እንዲያዘጋጅለው ይፈልጋሉ? አስተያየቶ ለእኛ ወሳኝ ነው። ባኮን ከታች ላይክ ያድርጉት፣ አስተያየት ይስጡ። በፍትሕ አጋዥ ስልጠና ስኬቶ ቅርብ ነው። እስከሚቀጥለው ቪዲዮ ድረስ ይጠብቁ።